ሰላም እንዴት ዋላችሁ? ኑ እራት እንስራ። በጣም ቆንጆ ቀላል ለጤና ተስማሚ የሆነ እራት። እዚህ ጋር ሽንኩርት አለ፣ ዘይት ያለው ድስት ጥጃለሁ። እዚህ እንደምታዩት እዚህ እንደዚህ ይመስላል። ከዚህ በርበሬ ዝቃቅቤ አለ። ይሄን እንደዚህ እጠቀማለሁ። ሚጥሚጣ ነው፣ የአሜሪካ ሚጥሚጣ ይሄ። ከዛ ይሄ እንትን ነው ቀይ ስር፣ አንድ ተለቅ ያለ ቀይ ስር እንደዚህ ቆራርጬዋለሁኝ። እኔ በምንፈልገው ሳይዝ ቆራርጬዋለሁ። እሱን ትንሽ አበስለዋለሁ። ቅመም የምትፈልጉትን ቅመም እዚህ ጋር መጠቀም ይቻላል። እኔ የምፈልጋቸው ቅመሞች ያው እያሳየኋችሁ እሰራለሁ። ግዴታ እኔ የተጠቀምኩበትን ብቻ መጠቀም የለባችሁም። ያላችሁንና የምትፈልጉትን መጠቀም ነው። እና ትንሽ ይብሰል። ቀይ ስሩ ትንሽ ለስለስ እንዲል፣ በጣም እንዳይበስል፣ ጥቅሙ እንዳይቃጠልብን። ሁልጊዜ እንደምለው እንግዲህ እንዳትሰለቹ። ያው ስንመገብ ለመመገብ ብቻ ሳይሆን ለጤናችን ማስበን መመገብ ስላለብን ለዛ ነው። ከዚህ ጋር ያ የምምላችሁ የድንች አይነት ነገሩ ድንች አይደለም በእርግጥ ሲንሳ ወይም ደግሞ ሌላ አይነት የሲንሳ፣ እኔ በማውቀው ሲንሳ የሚባል አለ። ያን የሚያመስል ቴስቱ ምናምን እሱን ነው የሚያመስል። አሰራሩ ትክክል ባይሆንም ጣዕሙና ሁሉ ነገሩ እንደዛ ነውና ይሄ አለ። ሌላም አለ ማመጣው ቆንጆ ለጤናችን በጣም ተስማሚ የሆነ በተለይ በአሁኑ ጊዜ ሆዳችንን እንዲሁ እንደ ቦርጭ አይነት የሚረብሽ ነገር ያለን ሰዎች ጥሩ ነው ሲባል ሰምቼ ነው። እሱም አለ ላመጣው ነው። ከድስት እያበሰልኩት ነው። በዛኛው በኩል አመጣዋለሁ። እንጠብቅ። ይሄ ይብሰል። ይሄ ኦልሬዲ የተቀቀለ የታጠበ ስለሆነ በኋላ መጨረሻ ላይ ነው የምንጠቀመው። ይቆይልን፣ አይበስልም ማለት ነው። እሺ እየበሰለ ነው። አሁን ከዚህ ጋር ማሳያችሁ ይሄ እንትን ነው ቦሎቄ ወይም ላማ ቢንስ የሚሉት ቦሎቄ ቢን የሚባል ነው። ግማሽ ካፕ ነው የቀቀልኩት፣ ግን ግማሿ ካፕ እንዴት እንደበዛች። አሁን ቀጥታ ይሄን ወደ ድስቱ ገለብጠዋለሁ። በስሏል። ትላንትና ማታ ዘፍዝፌው አደርኩኝ። አይው ዛሬ ቀቀልኩት ማለት ነው። እና መቀቀል ነው። አጥባችሁ መጀመሪያ ከመዘፍዘፋችሁ ድምፅ አለው። ይቅርታ ልቆይ። በጣም በትንሹ ከስክሪኑ ላይ ምን ያክላል በጌታ ማንኪያው ራሱ ግማሽ የሾርባ ማንኪያ እንኳን አይሆንም ጨው። ከዛ ደግሞ ቅመም ከቤት ያዘጋጀ ነው። ኮረሪማ ምናምን እንደ መከለሻ አይነት ቅመም ነው። እኔ እንዳልኩት ቅድም እናንተ የምትፈልጉትን የፈለጋችሁትን ቴስት መጠቀም ትችላላችሁ። ይሄ ላማ ቢንስ የሚባል ብዙ ጥቅም አለው ይባላል። በጤናችን ጥሩ ነው ተብሏል። እንግዲህ አሪፍ ነው እየተባለ ነው። እንመገበው፣ ጥሩ ነው። ይሄ ትንሽ እንደዚህ ይብሰልና ቅመሞቹም ሁሉም ይዋሃድልን። ትንሽ ቀይ ስሩም ትንሽ ለስለስ እንዲልልን ነው፣ በጣም እንዳይበስል። አሁን ይሄን አትክልት ገለበጥኩት። ዋይ ሽታው በጣም ቆንጆ ነው። ይሄ የዝቃ ቅቤው እና የመከለሻ ቅመሞች በጣም ቆንጆ ነው። ቆንጆ ያደርገዋል ሽታው። እዚህ ጋር በርበሬ መጠቀም ትችላላችሁ። ስፓይሲ ከፈለጋችሁ ቃሪያ መጠቀም ትችላላችሁ። እኔ ኦልሬዲ ይሄኛውን ቃሪያ ተጠቅም ያለው። ይሄን የተጠቀምኩበት ምክንያት በርበሬ የማይበላ ሰው ብዙ አያቃጥለውም። በርበሬ የሚወድ ሰው ይሄን አንስቶ አብሮ መጠቀም ይችላል። ለዛ ነው የተጠቀምኩት። ሶፍት ነው፣ አብሮ ሲዝን ይሆናል። በጣም አሪፍ አሰራር ነው። እንደዚህ ብትጠቀሙ እናንተ ማለት ነው። በርበሬ ለማይፈልግ ሰው መርጦ ከሳህኑ ላይ ይተዋል። በርበሬ ለምንፈልግ ስፓይሲ ለምንፈልግ ይሄን አብረን ማግኘትና መጠቀም መመገብ እንችላለን ማለት ነው። እና ዘይት ብዙ የለውም። ጸዳ ደረቅ ያለ ቆንጆ ለጤናችን ተስማሚ ክብደት የሚቀንስ ለጤናችን በጣም ጥሩ የሆነ ምግብ ነው። እና ይሄን የመሰለ ቆንጆ ራት ሰራሁላችሁ። ሰርታችሁ ተጠቀሙ። እኔ በጣም የምወደው ምግብ ነው ይሄ ምግብ። ቀይ ስሩን ባትጠቀሙበት በነጩ ይሆናል። ቀይ ስሩ ስለቀየረው እንጂ ከለሩ ፒንክ የሆነ ያው ሁሉም ቆንጆ ነው። አትክልት ስለሆነ አሪፍ ነው። ይሄን ይመስላል የኛ ራት። እሺ አሁን እዚህ ጋር ላቋርጥ ነው። አቅርቤ ምናምን አላሳያችሁም፣ ምክንያቱም አሁን አላቀርብም እና ሊቆይ ስለሆነ አላቀርብም። እዚህ ላይ ጨርሻለሁ። እኔ አመሰግናለሁ። መልካም ቀን ይሁንላችሁ።
ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ታምስ አፕ አድርጉት። ሼር ከዩቱባችሁም ሼር ማድረግ ትችላላችሁ። ፕሊስ እዩት፣ ዝም አትበሉት። ባታዩት እንኳን ታምስ አፕ በሉት እና ባይ። ሰላም ሁኑ።